ክቡራትና ክቡራን፣ በዛሬው ልዩ አርዕስታችን የምንመለከተው ጉዳይ ብዙዎችን የሚያስገርም የታሪክ ተመራማሪዎችንም የሚያከራክር ይሆናል። አሜሪካ ለሰላም ትቆማለች ወይስ ለገዛ ፍላጎቷ? እስራኤል የምትፈልገውን ሁሉ ዋሽንግተን ለምን ያለምንም ቅድመ ሁኔታ ትደግፋለች? እንዲህ ያሉ ጥያቄዎች በአይምሮአችሁ ውስጥ አንድ ጊዜ እንኳ አልተነሱም? በመካከለኛው ምስራቅ ዛሬ የምናየው ትዕይንት ተራ ግጭት አይደለም። ከጀርባው ግዙፍ ምስጢር አለ። እስራኤልና አሜሪካ እንደ አንድ አካል፣ እንደ አንድ ልብ መካሪና እንደ አንድ ቃል ተነጋጋሪ ሆነው እየተንቀሳቀሱ ይመስላል። ግን ይህ በእውነት የጋራ እሴት ነው ወይስ ስር የሰደደ የፖለቲካ ሴራ? የዛሬው ዝግጅታችን ይህንን በጥልቀት ይፈትሻል። አብራችሁን ቆዩ። እንግዲህ ነገሩን ዝቅ ብለን ስንመለከተው እስራኤል በመካከለኛው ምስራቅ ላይ የምታነሳውን የትኛውንም ፍላጎት አሜሪካ ሳታንገራገር ትከተላለች። ቢያንስ ዌስት ባንክን ሙሉ በሙሉ ጠቅልሎ በመያዝ ፍልስጤም የምትባል ሀገር ዳግም እንዳትኖር ቢደረግና ምድሪቱ የእስራኤል ብቻ እንድትሆን ቢወሰን፣ አሁን ላይ ያለው የዶናልድ ትራምፕ አስተዳደር ይህንን ነገር ትክክል ነው ብሎ ከጎን ከመቆም የሚመለስ ይመስላችኋል? መልሱ ግልጽ ነው። ፍልስጤም የምትባል ሀገር የለችም ተብሎ ቢታወጅ፣ እስራኤል ግን እንደ ሀገር የመኖር መብቷ በድንጋይ ላይ የታተመ እውነት ተደርጎ ቢወሰድ፣ ፍልስጤምም የመኖር መብት አላት የሚለውን የተፈጥሮ ሕግ ማን ነው የሚከለከለው? ነገሩ ወደ አንድ ወገን ብቻ ቢያዘን፣ የእስራኤል ፍላጎት ብቻ የሚነግስበት ነባራዊ ሁኔታ ቢፈጠር፣ ለዓለም ሰላም፣ ለዲሞክራሲና ለፍትሃዊነት እቆማለሁ የምትለው አሜሪካ ይህንን ኢፍትሃዊ አካሄድ ለምን እንዲህ በጽኑ ትደግፋለች? ለምን አማራጭ አጣች? ከዚህ ጀርባ ያለው እውነት ምንድን ነው? እስራኤልና አሜሪካ መቼ ነው እንዲህ የአንድ ሳንቲም ሁለት ገጽታ የሆኑት? እና በምን ምክንያት? ይህ ጉዳይ በደፈናው የሚመለስ ቀላል ጥያቄ አይደለም። ታሪክ፣ ፖለቲካ፣ ኢኮኖሚና ወታደራዊ ስትራቴጂ በአንድ ላይ ተሳስረው የተፈጠሩ ናቸው። በዛሬው ቆይታችን አሁን ላይ እየተመለከትነው ያለው የአሜሪካ አካሄድ ለምን የእስራኤል ፍላጎት ነጸብራቅ ሆነ? ይህ ግንኙነት እንዴት ተፈጠረ? ወደፊትስ ምን ያመጣል? የሚሉትን ጥልቅና አነጋጋሪ ጥያቄዎችን በዝርዝር እንፈትሻለን። እስራኤል የምትባለው ሀገር በአሁኑ ወቅት በምናውቀው አይነት የካርታ ስሪት ባይሆንም፣ ነገር ግን እንደ ሀገር ዕውቅና ተሰጥቷት የተመሰረተችው በ1948 እንደ አውሮፓውያን አቆጣጠር ነው። በ1948 እንደ ሀገር ከተመሰረተች በኋላ ከሌላ ከየትኛውም ሀገር በተለየ መልኩ የአሜሪካን ፖለቲካ እንደፈለገች መዘወርና በመካከለኛው ምስራቅ አሜሪካ የምትከተለውን ፖሊሲ ጭምር ወደ መቅረጽ የመጣች ሀገር ሆናለች። በተለይ ከ1966 እንደ አውሮፓውያን አቆጣጠር ወዲህ ይሄ የስድስቱ ቀን ጦርነት እየተባለ ከሚጠራው በኋላ ማለት ነው፣ የአሜሪካና የእስራኤል የአንድ ሳንቲም ሁለት ገጽታ ሆኖ የመቀጠል ታሪክ በጣም ጠንክሮ የታየበት ጊዜ ነው። በሶሪያ ውስጥ ይሁን በኢራቅ ውስጥ፣ ዛሬ እስከምንመለከተው ኢራን ውስጥ እስካለ ወቅታዊ ሁኔታ ድረስ እስራኤል እነዚህን በመካከለኛው ምስራቅ ላይ ማስተግበር የምትፈልጋቸውን አካሄዶችና የአሜሪካን የውጭ ግንኙነት ፖሊሲዎች ለሷ ጥቅም ባዕደሉ የሷን ፍላጎት በሚያስከብሩ መልኩ ሆነው እንዲተገበሩ በማድረግ ረገድ ዋነኛዋ ስኬታማ ሀገር ተብላ ትገለጻለች። እንደምታውቁት በየዓመቱ ረብጣ ቢሊዮን ዶላሮችን በእርዳታና በወታደራዊ ትብብር በሚል መርህ ከዋሽንግተን የምታገኘው ቴል አቪቭ በአንድም ይሁን በሌላ አሜሪካ ከሌለች እስራኤል የለችም ወደምንልበት ነባራዊ ሁኔታ እያመጣን ነው። አሁን ጥያቄው እንዴት ነው በ1948 የተመሰረተችው እስራኤል በዚህ ደረጃ የአሜሪካን የውጭ ግንኙነት ፖሊሲ መቅረጽ የቻለችው? በተለይ በመካከለኛው ምስራቅ ያለውን የአሜሪካ አካሄድ እንዴት ነው እስራኤል መበየን፣ መወሰንና መምራት የቻለችው የሚለው ጉዳይ መጠየቅ ያለበት ሰዓት ላይ ደርሰናል። ይህንን ጉዳይ ለመረዳትም ታዲያ ከዛው ከምስረታው ጀምሮ ባሉት ጊዜ የነበሩ አበይት ዋና ዋና ጉዳዮችና ዛሬም ድረስ ደግሞ በተጨባጭ እየታዩ ያሉ ነባራዊ ሁኔታዎችን በዝርዝር እንመለከታቸዋለን። ይህንን ጉዳይ ለመረዳት መልሱ ከየት ነው የሚጀምረው ከተባለ፣ ወይም እንደው በአጭሩ በሁለት አረፍተ ነገር ይገለጽ ከተባለ፣ አሜሪካ በመካከለኛው ምስራቅ ላይ የምትከተለው ፖሊሲ በእስራኤል ሎቢስቶች የሚዘወር ነው። እነዚህ ሎቢስት የሚባሉት ድርጅቶች ለእስራኤል የተመቹ ፖሊሲዎችና የእስራኤልን ጥቅም የሚያረጋግጡ ውሳኔዎች በአሜሪካ እንዲተገበሩ ማይተካ ሚና አላቸው። የእስራኤል የሎቢ ድርጅቶች መቀመጫቸውን በዛው በዋሽንግተን ያደረጉ ናቸው። ነገር ግን የሚሰሩት ለእስራኤል ነው። ስለዚህ በአጭር አረፍተ ነገር ከተገለጸ ለምንድን ነው እስራኤል በዚህ ደረጃ የአሜሪካን የመካከለኛው ምስራቅ ፖሊሲ መቅረጽ የቻለችው ለሚለው ጥያቄ በአጭሩ በእስራኤል የሎቢ ድርጅቶች አማካኝነት ነው ተብሎ ሊመለስ ይችላል።
የሎቢ ግሩፕ የሚባሉት በአድቮካሲ ስራዎችን የሚያከናውኑ በአድቮካሲ ኔትወርክ ላይ የሚሰሩ ናቸው። ነን ስቴት አክተር ናቸው፣ ማለትም መንግስታዊ ባልሆነ ተቋም የሚንቀሳቀሱ ናቸው። እነዚህ አካላት መረጃ ፍሰትን በመቆጣጠር አጀንዳዎችን ሴት በማድረግ ያው ሚዲያውንም በመቆጣጠር ጭምር የሚፈልጉትን ነገር እንዲተገበር ያደርጋሉ። በአጭሩ ሎቢ ግሩፕ የሚባለውን ነገር እንደው በሆነ ትርጓሜ መግለጽ ካስፈለገ ያልተለመዱና ብዙም ያልተዘወተሩ መንገዶችን በመጠቀም መረጃ ፍሰትን በመቆጣጠር ስልታዊ በሆኑ መንገዶች አጀንዳዎችን በማዘጋጀት ሰዎችን ያመላላሉ፣ ፐርስዌድ ያደርጋሉ። ከዚያም ይከትሉና ደግሞ ጫና ያሳድራሉ። ድንገት በሚቀርቡ መረጃዎች ፍሰት ላይ ክፍተት ካለና ያ የቀረበውን አጀንዳ ያለመቀበል ዝንባሌ ካለ ጫና ያደርጋሉ። ይህንን በማድረግ ሂደት ውስጥ ሌቨሬጃቸውን እያከማቹ ኃይላቸውን በመያዝ ድርጅታዊ መዋቅር በመላበስ መንግስታትን ጭምር እንደሚፈልጉት አድርገው የሚዘውሩ የጀርባ ተዋና ናቸው። የሎቢ ድርጅቶች ዋነኛው መገበያያቸው መረጃ ነው። የሚፈልጉትን አይነት አጀንዳ ሴት ለማድረግ የሚፈልጋቸውን መረጃ በፍጥነት ያመነጫሉ። ከዚያም ወዲያውኑ በማሰራጨት ተደራጅ ለሆነው አካል ላይ የአስተሳሰብ ለውጥ፣ የአይምሮ መቆጣጠር እና የመረጃ ፍሰት በላይነትን ያረጋግጣሉ። በዚህ ሂደት ውስጥ ፍሬሚንግ በጣም ወሳኝ ነው። ታሪኩን እንዴት አድርገው ፍሬም ያደርጉታል የሚለው ነጥብ ማለት ነው። ወደ እስራኤል ጉዳይ ስንመጣ አሜሪካ ውስጥ መቀመጫቸውን አድርገው የአሜሪካ ፖለቲከኞች ላይ ተጽዕኖ ማሳደርን የሙሉ ጊዜ ስራቸው ያደረጉ በርካታ ድርጅቶች አሉ። ለምሳሌ ያህል አሜሪካ እስራኤል ፐብሊክ አፌርስ ኮሚቴ ወይም ኤፓክ የሚባለው ዋነኛው ነው። ኤፓክ ማለት ፈላጭ ቆራጩ ነው። የአሜሪካን የውጭ ግንኙነት ፖሊሲ ተጽዕኖ በማሳደር ረገድ ግንባር ቀደም ነው። በተጨማሪም ዘ ዋሽንግተን ኢንስቲትዩት ፎር ኒር ኢስት ፖሊሲ፣ አንቲ ዲፋሜሽን ሊግ እና ክሪስቲያን ዩናይትድ ፎር እስራኤል ዋነኞቹ ናቸው። ፖለቲካዊ ሳይንቲስት የሆነው ሮበርት ኤች ትራይስ እነዚህን የእስራኤልን ፍላጎት የሚያስተገብሩ ድርጅቶች በጥቅሉ ከ75 በላይ ናቸው ይላል። እንደውም በ1992 እንደ አውሮፓውያን አቆጣጠር ታተመው የአሜሪካ ጂዊሽ የርቡክ በጥቅሉ 80 የሚሆኑ ለጽዮናውያንና ፕሮ እስራኤል ለሆኑ ጉዳዮች ዲቮትድ ሆነው የሚሰሩ ድርጅቶች እንዳሉ ይገልጻል። በ2006 ሚድ ተርም ምርጫ ወቅት ብቻ $3 ሚሊዮን የሚሆን ገንዘብ ለምርጫ ቅስቀሳ በቀጥታ እንዲውል አድርገዋል። የአሜሪካ የፖለቲካ ሲስተም ይህንን ይፈቅዳል። ለምሳሌ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በ2016 ምርጫ ወቅት ወደ $10 ሚሊዮን የሚጠጋ ገንዘብ ከግብፅ ማዕከላዊ ባንክ አውጥተው ለዶናልድ ትራምፕ የምርጫ ቅስቀሳ መስጠታቸውን የዋሽንግተን ፖስት እና የኒውዮርክ ታይምስ ዘገባዎች ያሳያሉ። ይሄ በሌላ ሀገር ሙስና ነው፣ በአሜሪካ ግን ዲሞክራሲው ይፈቅዳል። እነዚህ የፕሮ እስራኤል ቡድኖች ውስጥ የምሁራን ስብስቦች ወይም ቲንክ ታንክ የሚባሉትም በስፋት ይገኛሉ። ከእነዚህ መካከል የአይሁድ ብሔራዊ የደህንነት ጉዳዮች ተቋምና የመካከለኛው ምስራቅ ፎረም ዋነኞቹ ናቸው። እነዚህ ተቋማት ፖለቲከኞች የትኛውን ውሳኔ ቢወስኑ ለእስራኤል እንደሚበጅ ፖሊሲ ቀርጸው ያቀርባሉ። ይህ ተጽዕኖ በቅርብ ጊዜ የመጣ ክስተት አይደለም። ታሪኩ ወደ ኋላ እስከ አንደኛው የዓለም ጦርነት ድረስ የሚዘልቅ ነው። ለምሳሌ በ1917 ፕሬዚዳንት ውድሮ ዊልሰን የባልፎር ዲክላሬሽንን ሲደግፉ ከጀርባቸው የቅርብ ጓደኛቸው የነበረው የጠቅላይ ፍርድ ቤት ዳኛ ሉዊስ ብራንዲስ እና ረቢ ስቲፈን ዋይዝ ውሳኔያቸውን ቅርጽ አስይዘውት ነበር። በ1948 ፕሬዚዳንት ሃሪ ትሩማን እስራኤልን በመጀመሪያ ደረጃ ዕውቅና ሲሰጡም ከጀርባቸው የነበረው ጠንካራ የአይሁድ ቤተሰቦች ተጽዕኖ ከፍተኛ ነበር። ከዚያ ጊዜ ጀምሮ በአሜሪካ ፖለቲካ ላይ የሚመጡ ፕሬዚዳንቶች ሁሉ እስራኤልን ማገልገል እንደ ሁለተኛ ኃላፊነት፣ አንዳንዴም ከአሜሪካ ጋር እኩል አድርገው የሚወስዱት ጉዳይ ሆኗል። ይህንን ስርዓት ማንኛውም ሀገር ሊጠቀምበት የሚችል ቢመስልም የእስራኤል ግን የተለየ ነው። ለምሳሌ የዓለማችን ቁጥር 1 ቢሊዮነር ኤለን ማስክ የዶናልድ ትራምፕን ምርጫ በከፍተኛ ገንዘብ ደግፏል። ትራምፕ ሲመረቱም አቁመውት የነበረውን የስፔስ ሚሽን እንዲጀምር በማድረግ ውለታውን መለሱለታል። እንደ ሀገርም ግብፅ ወይም ኢትዮጵያ ይህንን ሊሞክሩ ይችላሉ፣ ነገር ግን የእስራኤልን ያህል ስኬታማ አይሆኑም። ለዚህም አንዱ ምክንያት ክርስቲያን ሲዮናዊነት ነው። በአሜሪካ የሚገኙ በርካታ የዋይት ኢቫንጀሊስት ተቋማት እስራኤል የምታደርገው እንቅስቃሴ መጽሐፍ ቅዱሳዊ ድጋፍ እንዳለው አድርገው ይሰብካሉ። ይህ ሲዮናዊነት በሀገራችን ኢትዮጵያ ካለው ሃይማኖታዊ ትርጉም ጋር ግንኙነት የሌለው መሆኑን ሊታወቅ ይገባል። ወደ ወሳኙ የታሪክ ምዕራፍ ስንመጣ ደግሞ የጆርጅ ደብሊው ቡሽን አቋምና የ9/11ን ኩነት ማየት ግድ ይላል። በ2001 ፕሬዚዳንት ጆርጅ ቡሽ ወደ ስልጣን እንደመጡ ለፍልስጤም ሀገርነት ዕውቅና ለመስጠት ደፈር ያለ እንቅስቃሴ መጀመር ፈልገው ነበር። ይህንን የሰሙት የእስራኤሉ ጠቅላይ ሚኒስትር አሪኤል ሻሮን ወዲያውኑ ወደ ዋሽንግተን በረሩ። ከጆርጅ ቡሽ ጋር ፊት ለፊት ተገናኝተውም እንዴት ለፍልስጤም ዕውቅና ይሰጣል? አብረን እየሰራን አይደለም ወይ? የሚል ጥያቄ አነሱ። ልክ በዚህ ውጥረት መሃል ነው እንግዲህ
ዓለምን ያስደነገጠው የ9/11 የሽብር ጥቃት በአሜሪካ ላይ የተፈጸመው። ከዚያ ጥቃት በኋላ ጆርጅ ቡሽ አቋማቸውን ሙሉ በሙሉ ቀየሩ። የሚገርመው ግን ይህ ጥቃት ከመፈጸሙ በፊትም ቢሆን ኒዮ ኮንዘርቫቲቭ የሚባሉት የሴኔት አባላት ለጆርጅ ቡሽ በቀጥታ ደብዳቤ ጽፈው ነበር። ይዘቱም አሜሪካ ለፍልስጤም የምታደርገውን ማንኛውንም እርዳታ እንድታቆም የሚጠይቅ ነበር። የ9/11 ጥቃት ሲፈጸም ግን እነዚህ ሎቢስቶች ጥሩ አጋጣሚ ያገኙ። በኖቬምበር 16 ቀን 2001 ዓመተ ምህረት 89 የሚሆኑ የሴኔት አባላት ለጆርጅ ቡሽ ደብዳቤ በመጻፍ የእስራኤልን ወገንተኝነት እንዲያጸኑ ጫና አደረጉ። ከዚያም በ2002 ወደ ጋዛ የሚላክ ፈንጅና ጦር መሳሪያ ተያዘ። ያሲር አራፋትም እጅ አለበት የሚል ዜና በስፋት ተናፈሰ። በፌብሩዋሪ 2002 አሪኤል ሻሮን በነጩ ቤተ መንግሥት ተገኝተው ያሲር አራፋት ሽብርተኛ ነው ብለው አስረዱ። በመጨረሻም በሜይ 2 ቀን ማለትም በ4 ወር ጊዜ ውስጥ ብቻ ፕሬዚዳንት ጆርጅ ቡሽ ለፍልስጤም ዕውቅና እሰጣለሁ ከሚለው አቋማቸው ሙሉ በሙሉ ተገልብተው ለእስራኤል ታማኝ ነኝ የሚል ውሳኔ ያሳልፉ። ወደ መዝጊያው ስንመጣ አሁን ላይ ኢራንን በተመለከተ ያለው የእስራኤል አቋምና ፍላጎት በዶናልድ ትራምፕም ላይ ለምንድን ነው እንዲህ በግልጽ የሚታየው ለሚለው ጥያቄ መልሱ ግልጽ ነው። ሌላ በምንም ምክንያት ሳይሆን እነዚህ በአሜሪካ ፖለቲካ ላይ ጠንካራ ተጽዕኖ ያላቸው የሎቢስት ድርጅቶች ማይተካ ሚና ስላላቸው ነው። እንደ ዶናልድ ትራምፕ አይነት ገንዘብ መስራት እንዴት እንደሆነ የሚያውቅ ነጋዴ ፖለቲካ ውስጥ ሲገባ እነዚህ ድርጅቶች ይበልጥ ይጠቀሙበታል። በጣም ጠንካራ የሚባሉ ፖለቲከኞችን እንኳን እንዴት በሚፈልጉት መንገድ እንደሚመሩታቸው በታሪክ አይተናል። የጆርጅ ቡሽን አቋም በ4 ወራት ውስጥ እንዴት እንደቀየሩት መመልከቱ ለዚህ ትልቅ ማሳያ ነው። አሁን ደግሞ ተራው የዶናልድ ትራምፕ ነው። ትራምፕ ገና ሲመጡ ጀምሮ ታማኝነታቸው ለዚህ የእስራኤል ዓላማ እንደሆነ ይታወቃል። በምርጫ ቅስቀሳ ወቅትም በሁሉም ነገር ከጎናቸው ነበሩ። ለምሳሌ በዘንድሮው የ2024 ምርጫ ላይ ትራምፕን በገንዘብ ከረዱት ሰዎች መካከል አንዷ ቁልፍ ሴት የዌስት ባንክ ግዛትን እስራኤል ሙሉ በሙሉ መጠቅለል አለባት የሚል አቋም ያላት ሴት ነበረች። ስለዚህ ዶናልድ ትራምፕ ስልጣን ላይ ሲወጡ እስራኤል ዌስት ባንክን ለመጠቅለል የምታደርገውን እንቅስቃሴ አንድም እንዳይቃወም፣ ሁለት ደግሞ እንዲደግፍ ታስቦ የተሰራ ስራ ነው። ዶናልድ ትራምፕ ኢየሩሳሌም የእስራኤል ርዕሰ መዲና ነች በማለት ዕውቅና በመስጠት ረገድ መጀመሪያው የዓለም መሪ የሆኑት ያለ ምክንያት አይደለም። ከጀርባው ይህንን ውሳኔ እንዲወስን በቀጥታም ይሁን በተዘዋዋሪ በገንዘብ የሚደግፉት ጠንካራ የእስራኤል ሎቢስት ድርጅቶች፣ ሚዲያ ተቋማትና አብያተ ክርስቲያናት አሉ። የእስራኤል ሎቢስት ድርጅቶች ስኬታማ ሆኑት የአሜሪካ ፖለቲካ ያለውን ክፍተት ጠንቅቀው ስለሚያውቁ ነው። የአረብ ሀገራቱም ይህንን ሞክረው ነበር። ነገር ግን እንደ እስራኤል በተደራጀና በተጠና መልኩ ስላልነበረ አልተሳካላቸውም። ዛሬም ቢሆን በአሜሪካና በኢራን መካከል የሚደረግ የሰላም ድርድር እስራኤል በሌለችበት ሊሳካ አይችልም። የኔታንያሁ መንግስት ማይፈልገው ስምምነት ቢደረግ እንኳን ዕድሜ አይኖረውም። ትራምፕም ቢሆኑ የእስራኤል መንግስት ማይፈልገውን ውሳኔ ከመውሰድ ይቆጠባሉ። በመጨረሻም ፕሮፌሰር ጆን ሜርሻይማን ከቀናት በፊት ሲናገሩ እንደሰማናቸው በመጽሐፌ ላይ የጻፍኩት ነገር እንዲህ በተግባር በሁለት እግሩ ሲራመድ አየሁት ብዬ አስቤ አላውቅም ነበር ብለዋል። በእውነትም አሁን ባለው ነባራዊ ሁኔታ እነዚህ የእስራኤል የሎቢስት ድርጅቶች አሜሪካን የመካከለኛው ምስራቅ ፖሊሲ እየቀረጹና እየመሩ ይገኛሉ። እስራኤልና አሜሪካ ያላቸውን የውጭ ግንኙነት ነጣጥለን ማየት አንችልም። የአሜሪካ የውጭ ግንኙነት ፖሊሲ የእስራኤል ፍላጎት ውጤት ነው ቢባል ማጋነን አይሆንም። ክቡራትና ክቡራን፣ ስለ አሜሪካና እስራኤል ስውር ጋብቻ የነበረን ጥልቅ ትንተና በዚህ ይጠናቀቃል። ቪዲዮውን ላይክ በማድረግ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳባችሁን በኮሜንት አጋሩን። በያላችሁበት መልካም ጊዜ ይሁንላችሁ። በቸር ያቆየን።